አደረሳችሁ። በመጀመሪያ እድሉን የሰጠኝን እግዚአብሔርን አመሰግናለሁ። ስሜ ዲዲያ ታምራት ይባላል። አሁንም ማቀርብላችሁ የዮሐንስ ወንጌል ምዕራፍ 20 ነው። በኢየሱስ ስም አነብዋለሁ። የዮሐንስ ወንጌል ምዕራፍ 20። ኢየሱስ ከሞት ተነሳ። በሳምንቱ የመጀመሪያ ቀን በማለዳ ገና ጨለማ ሳለ መግደላዊት ማርያም ወደ መቃብሩ ሄደች። ድንጋዩም ከመቃብሩ መግቢያ ተንከባሎ አየች። ስለዚህም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ሌላው ደቀ መዝሙር እየሮጠች መጥታ ጌታን ከመቃብር አውጥተው ወስደውታል፣ የት እንዳኖሩትም አናውቅም አለቻቸው። ከዚያ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም ይሮጡ ነበር። ሌላው ደቀ መዝሙርም ጴጥሮስን ቀድሞት ከመቃብሩ ደረሰ። ጎንበስ ብሎ ሲመለከት ከተልባ እግር የተሰራውን ከፈን በዚያው እንዳለ አየ። ወደ መቃብሩ ግን አልገባም። ይከተለ የነበረው ስምዖን ጴጥሮስ ደረሰና ወደ መቃብሩ ገባ። እርሱም ከተልባ እግር የተሰራውን ከፈን አየ። እንዲሁም በኢየሱስ ራስ ላይ ተጠምጥሞ የነበረውን ጨርቅ አየ። ይህም ጨርቅ ከከፈኑ ተለይቶ እንደተጠቀለለ ነበር። ከዚያም አስቀድሞ ከመቃብሩ የደረሰው ሌላው ደቀ መዝሙር ወደ ውስጥ ገባ፣ አይቶም አመነ። ይኸውም ኢየሱስ ከሙታን መነሳት እንዳለበት ገና ከመጽሐፍ ስላልተረዱ ነበር። ኢየሱስ ለመግደላዊት ማርያም ታየ። ከዚያም በኋላ ደቀ መዛሙርቱ ተመልሰው ወደ የቤታቸው ሄዱ። ማርያም ግን ከመቃብሩ ውጭ ቆማ ታለቅስ ነበር። እያለቀሰችን መቃብሩን ለማየት ጎንበስ አለች። የኢየሱስ ሥጋ በነበረበት ቦታ ነጫጭ ልብስ የለበሱ ሁለት መላእክት አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ለምን ታለቅሻለሽ ብለው ጠየቋት። እርሷም ጌታዬን ወስደውታል፣ የት እንዳኖሩትም አላውቅም አለች። ይህን ብላ ዞር ስትል ኢየሱስ በዚያው ቆሞ አየች። ኢየሱስ መሆኑን ግን አላወቀችም። እርሱም አንቺ ሴት ለምን ታለቅሻለሽ? ማንን ትፈልጋለሽ? አላት። እርሷም የአትክልቱ ቦታ ጠባቂ መስሏት ጌታዬ አንተ ወስደኸው ከሆነ እባክህ እንደወስደው የት እንዳኖርኸው ንገረኝ አለችው። ኢየሱስም ማርያም አላት። እርሷም ወደ እርሱ ዞር ብላ በአራማይክ ቋንቋ ረቡኒ አለችው። ትርጉሙም መምህር ሆይ ማለት ነው። ኢየሱስም ገና ወደ አብ ስላላረግሁ አትንኪ፣ ይልቁንስ ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አላት። መግደላዊት ማርያምም ወደ ደቀ መዛሙርቱ መጥታ ጌታን እኮ አየሁት አለች። እርሱ ያላትንም ነገረቻቸው። ኢየሱስ ለደቀ መዛሙርቱ ታየ። በዚያም ዕለት በሳምንቱ የመጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮቹን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ እጅግ ደስ አላቸው። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔ እንደላከኝ እኔም እናንተን እልካቸዋለሁ አላቸው። ይህም ካለ በኋላም እፍ አለባቸውና እንዲህ አላቸው፣ መንፈስ ቅዱስን ተቀበሉ። የሰዎችን ኃጢአት ይቅር ብትሉ ኃጢአታቸው ይቅር ይባልላቸዋል፣ ኃጢአታቸውን ይቅር ባትሉ ግን ይቅር አይባልላቸውም። ኢየሱስ ለቶማስ ታየ። በዚህ ጊዜ ከ12ቱ አንዱ የሆነው ዲዲሞስ የተባለው ቶማስ ኢየሱስ በመጣ ጊዜ ከደቀ መዛሙርቱ ጋር አልነበረም። ሌሎች ደቀ መዛሙርቱም ጌታን አየነው እኮ አሉት። እርሱ ግን በምስማር የተቸነከሩትን እጆቹ ምልክቶች ካላየሁ፣ ምስማሮቹ በነበሩበት ቦታ ጣቴን ካላደረግሁ፣ በጎኑም እጄን ካላስገባሁ አላምንም አለ። ከ8 ቀን በኋላም ደቀ መዛሙርቱ በቤት ውስጥ ነበሩ። ቶማስም ከእነርሱ ጋር ነበር። በሮቹ ተቆልፈው ነበር። ኢየሱስ ግን መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ከዚያም ቶማስን ጣትህን ወደዚህ አምጣ፣ እጆቼንም ተመልከት፣ እጅህን ዘርጋና በጎኔ አስገባ፣ አትጠራጠር፣ እመን አለው። ቶማስም ጌታዬ አምላኬም አለው። ኢየሱስም አንተ ላየኸኝ አምነሃል፣ ሳያዩ የሚያምኑ ግን ብፁዓን ናቸው አለው። ኢየሱስ በዚህ መጽሐፍ ያልተጻፉ ሌሎች አያሌ ተአምራዊ ምልክቶችን በደቀ መዛሙርቱ ፊት አድርጓል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲኖራችሁ ተጽፏል። ስለተደመጣችሁ አመሰግናለሁ።